ፈረንሳይ ከእንግሊዝ ጋር በመሆን ጀርመንን እየተዋጋች ነበር። ጀርመንም አሰቃቂ የሆኑ ጥቃቶችን ታደርሳለች። ብዙ የአሜሪካና የእንግሊዝ ወታደሮች ቆስለው በአፈር ውስጥ ተሸፍነው ይቀራሉ። ስተቪ ያለ ፍራቻ ወደ ቦታው በመሄድ እየጮኸ እየቆፈረና የተቀበሩ ሰዎችን በሽታ እየፈለገ አገዛል። በስተቪ ምክንያት እርግጠኛ ነኝ ይህንን ታሪክ ሁላችሁም ተወዱታላችሁ። ውሻ በኖረኝ የሚያስብል ታሪክ ነው። በታሪካችን መጀመሪያ ብቸኛ የሆነ የጎዳና ውሻ እናገኛለን። ለብዙ ቀናትም ምግብ አልበላም ነበር። በመንገድ ላይ ምግብ የሚሆን ነገር እየፈለገ በፍለጋው ተስፋ የቆረጠ ይመስላል። የምግብ ነገር ሆኖበት ብዙ ከተጓዘ በኋላ አንድ ትንሽ የዶሮ መሸጫ ሱቅ ይደርሳል። የምግቡም ሽታ ወደ ውስጥ ይስባል። ነገር ግን ደጋግሞ ቢጮህም ምንም አይነት ሰራተኛ አልሰማው። እንደምንም ተሽሎክልኮ አንድ አጥንት ሰርቆ ይሮጣል። በፍጥነትም እየሮጠ ሲያመልጥ ከአንድ ሰው እግር ጋር ይጋጫል። እናም አጥንቱ ከአፉ ሾልኮ ይወጣል። በግርግር ውስጥም ይጠፋበታል። ውሻውም ከስንት ድካም በኋላ ያገኘውን አጥንት በመጥፋቱ እጅጉን አዘነ። ሐዘኑም አይኑ ላይ ያስታውቅበት ነበር። በዛው ሰዓትም የአሜሪካ የጦር ሰራዊት በመንገዱ እያለፈ ነበር። ከሰራዊቱ መሃል ሮበርት የሚባል ወታደር ውሻውን ሲያየው ፈገግ ብሎለት ብስኩት ይወረውርለታል። ውሻውም ከረጅም ጊዜ በኋላ በፈቃደኝነት ምግብ የሚሰጠው በማግኘቱ ይደሰታል። ከዚያ ቅጽበት ጀምሮ ሮበርት የሄደበት ሁሉ መከተል ጀመረ። በዛ ጊዜም በአንደኛው የዓለም ጦርነት የፈረንሳይና የእንግሊዝ ወታደሮች በጋራ በመሆን የጀርመን ወታደሮችን እየተዋጉ ነበር። እናም በመጨረሻ አባት ሀገር አሜሪካ ከነ እንግሊዝ ጎን በመሆን ጀርመንን ለመውጋት ወሰነ። አሜሪካም ወጣት ዜጎቿን ውትድርና ማሰልጠን ጀመረች። ውሻውም የሮበርትን ሽታ በመከተል ወደ ማሰልጠኛው ሊገባ ሲል ይከለከል። ሮበርትን ፍለጋ በአጥር ሾልኮ ይገባል። እዛም እንደገባ የምግብ ሽታው አውዶት ምግብ ወደሚሰራው ሼፍ ይሄዳል። ውሻውም የሚያስጎመጅ ስጋዎችን ሲያይ አፈፍ አድርጎ ሊሮጥ ሲል ሼፉ በጩኸት ያስደነግጠዋል። እናም ያባረዋል። ደንባራው ውሻ ሲሮጥ ድጋሚ ከሰው እግር ጋር ይጋጫል። በአሁኑ ግን ከሮበርት ጋር ነበር የተጋጨው። ሮበርትንም ሲያየው ጅራቱን ያወዛውዛል። ሮበርትን ብስኩት ፈልጎ የመጣ መስሎት ተጨማሪ ብስኩት እንደሌለው ለማስረዳት ይሞክራል። ውሻውም ሮበርትን ምንም አልተረዳውም። እንዲያውም ውሻው የፈለገው ከሮበርት ጋር መቆየት ነው። በወታደሮቹ የመጀመሪያ ስልጠና ክፍለ ጊዜ አንድ ከፍተኛ መኮንን ያየዋል። የውሻውም አቋቋም ስለማረከው ውሻውን ይወደዋል። ለሮበርትም የሚበላውን እንዲሰጠው ይነግረዋል። በዛው ምሽት በእራት ሰዓታቸው ሮበርት ውሻውን ወደ ምግብ ቤት ወስዶ ምግብ ይሰጠዋል። የሮበርትም ጓደኞች ሮበርትን ያስጠነቅቁታል። ሼፉ ወይም አለቆቻችን ካዩት ትልቅ ችግር ይፈጠራል፣ ስለዚህ እባክህ አባርሩ። በማግስቱም ሮበርት ከቡድኑ ጋር እየተለማመደ ሳለ ውሻውም ጨዋታ መስሎት እየተዝናና እነሱ የሚሰሩትን ሁሉ ይሰራል። የሮበርት አስተማሪዎች ከውሻው አንድ ነገር አስተዋል። ውሻው እንደ አብዛኛው የጎዳና ውሾች ተኩስ አይፈራም። እሱም ብቻ አይደለም፣ በአካል እንቅስቃሴያቸው የሰዎችን ስሜት በቀላሉ ይረዳ ነበር። ወታደሮቹም እንደ ተራ ውሻ መቁጠራቸውን ያቆማሉ። ውሻውም እነሱን በመላላክ ይበልጥ ጠቃሚነቱን ያስመሰክራል። በዛው ምሽት ሮበርት ከውሻው ጋር እየተጫወተ ሳለ ስተቪ የሚል ስም ያወጣለታል። የተለያዩ ትዕዛዞችን እንዲረዳ ያለማምደዋል። በቀጣዩም ቀን ጀነራሉ ካምፑን ሊጎበኙ ይመጣሉ። ስተቪም ከወታደሮቹ ጋር ነበር። መኮንኖቹ፣ ኮሎኔሎቹ እንዲሁም ወታደሮቹ ሰላምታ ይሰጣሉ። እነሱን ያየው ስተቪም ልክ እንደነሱ እንዳደረጉት የፊት ለፊት እግሩን አንስቶ ሰላምታ ይሰጣል። ጀነራሉም ጨምሮ ሁሉም በስተቪ ሰላምታ ተደነቁ። ጀነራሉ ስተቪ እዛ እንዲቆይ ፈቀዱለት። ከዛ ጊዜ ጀምሮ ስተቪ በሁሉም ተወዳጅ ሆነ። ይታዘዛቸዋል፣ ከእነሱ ጋርም እንቅስቃሴ ያደርጋል። እናም ስተቪ የሁሉም ልብ ውስጥ ይገባል። ከዚያም የማይደርስ የለም። ሰልጣኞቹ ወደ ጦር ሜዳ የሚሄዱበት ቀን ደረሰ። የክፍለ ጦሩ ስምም ያንኪ ይባላል። ጀነራሉም ወታደሮቹ ከመሄዳቸው በፊት ወኔ የሚያመጣ ንግግር ያደርጋሉ። ጀነራሉም ቀጠል አድርገው የስተቪ አስፈላጊነት ስለገባቸው ቀጣይ ሰልጣኞች ሲመጡ ይረዳቸዋል በማለት አዘዙ። ሮበርትም በውሳኔው ሐዘን ይሰማዋል። ስተቪን ትቶ መሄድ አልፈለገም፣ ግን ምንም አማራጭ አልነበረው። ሮበርትም ከመሄዱ በፊት ለስተቪ አንገቱ ላይ መለያ ጨርቅ ያደርግለታል። ሮበርትም ሼፉን ከውጊያ እስኪያመልጥ ድረስ ስተቪን እንዲንከባከብለት በተማጽኖ ለሼፉ ጠየቀው። ሼፉም ሮበርትን ተቀበለ። ከዛም ሮበርት ከቡድኑ ጋር በባቡሩ ላይ ይሳፈራል። ስተቪም ሼፉ ጋር አንገቱ ታስሮ ተቀምጦ ነበር። ነገር ግን ስተቪ ገመዱን በጥርሱ በጥሶ የሮበርትን ጠረን እንዲሁም ዱካ በመከተል ባቡሩ ጋር ይደርሳል። ምንም ባቡሩ ፈጣን ቢሆንም ስተቪ እንደምንም ብሎ ባቡሩ ላይ ይወጣል። ባቡሩም ወደቡ ጋር ይደርሳል። ስተቪም ሮበርት በሚሳፈርበት መርከብ ላይ በእንጨት ሳጥን ውስጥ ተደብቆ አብሯቸው ይጓዛል። መርከቧም እየተጓዘች ሌሊት ይሆናል። መርከቧም ላይም ከተረኛ ጠባቂዎች ውጪ የነበሩት ወታደሮች ይተኛል። ስተቪም በጸጥታ ከሳጥኑ ይወጣል። መርከቧ ውስጥም ሮበርትን ይፈልገዋል። ብዙ ከተንከራተተ በኋላ ሮበርትን አገኘው። ሮበርትም ስተቪ መርከቡ ላይ ሲያገኘው በጣም ደነገጠ። የሮበርት ጓደኛ የሆነው ኦልሰን የመርከቡ ጀነራል ካወቁ ትልቅ ችግር ውስጥ እንገባለን ብሎ በሹክሹክታ ነገረ። ስተቪም ለመደበቅ የተቻላቸውን ሁሉ ያደርጋሉ። ነገር ግን በድንገት እነ ሮበርት ስተቪን ይዘው ሲሄዱ ከጀነራሉ ጋር ይጋጫል። ስተቪም ይታያል። እነ ሮበርትም በፍጥነት ወታደራዊ ሰላምታ ይሰጣሉ። ስተቪም እግሮቹን አንስቶ ሰላምታ ይሰጣል። ከዛም የጀነራሉ ዱላ መሬት ላይ አየው። አንጀት መብላት የተካነው ስተቪ ዱላውን ወደ ጀነራሉ አቅርቦ በአፉ አንስቶ ሰጠው። ጀነራሉም ደነገጡ። እናም ያዩትን ማመን አቃታቸው። ጀነራሉም ለእነ ሮበርት ጀነራል ይሄ ውሻ ብልህና ዲሲፕሊን ነው በማለት
ያሞግሱታል። ጀነራሉም ስተቢ እንደ አንድ ወታደር እንዲቆጠር አዘዙት። ከዚያ ቅጽበት ጀምሮ የጎዳና ውሻ የነበረው ስተቢ የውሻ ወታደር ሆነ። ስተቢ ከሰራዊቱ ጋር ፈረንሳይ ደረሰ። ፈረንሳይ ከእንግሊዝ ጋር በመሆን ጀርመንን እየተዋጋች ነበር። ጀርመንም አሰቃቂ የሆኑ ጥቃቶችን ታደርሳለች። ብዙ የአሜሪካና የእንግሊዝ ወታደሮች ቆስለው በአፈር ውስጥ ተሸፍነው ይቀራሉ። ስተቢ ያለ ፍራቻ ወደ ቦታው በመሄድ እየጮኸ እየቆፈረና የተቀበሩ ሰዎችን በሽታ እየፈለገ አገዛል። በስተቢም ምክንያት የብዙ ወታደሮች ሕይወት መትረፍ ቻለ። የተረፉት ወታደሮች ስተቢንና ሮበርትን ያመሰግኗቸዋል። ስተቢን በጣም ተወዳጅና ታዋቂ ውሻ ይሆናል። ብዙ ሳይቆይም ሮበርት ጋስተን ከተባለ የፈረንሳይ ወታደር ጋር ይግባባል። እናም ቤስት ፍሬንድ ይሆናሉ። ጋስተን ሮበርትና ቡድኑን ወደ ካምፕ ይወስዳቸዋል። በመንገዳቸውም ላይ እነ ሮበርት በጀርመን የቦምብ ድብደባ ፍርስርስ ያለ ከተማ ያያል። እነ ሮበርትም ምሽቱን እዛ ካምፕ ውስጥ ያሳልፋሉ። በማግስቱም ጋስተን ሮበርትና ስተቢ አካባቢውን ከቃኙ በኋላ የጀርመን ወታደሮች ለመሰለል በማጉያ መነጽር ይመለከታሉ። እነ ሮበርትም ጀርመኖች የመርዝ ጋዝ ለማፈንዳት በአቅራቢያ ባለው ስፍራ እየተዘጋጁ እንዳሉ ያያሉ። ሶስቱም ተያይዘው ሁሉንም ለማስጠንቀቅ ወደ ሰፈራቸው እየሮጡ ሲሄዱ ስተቢ ወደ ሮበርት ጥቃት ለማድረስ የተዘጋጀ የጀርመን ወታደር አየ። ምላጩንም ከመሳቡ በፊት ሮበርትን ጠልፎ ጣለው። ስተቢም ሮበርትን በሚገርም ሁኔታ አዳነው። ሮበርትና ጋስተንም ከወደቀ ዛፍ ተከልለው ይቀመጣሉ። የጀርመን ወታደሮች በተኩሱ ድምጽ ምክንያት ይሰበሰባሉ። ሮበርትም ለስተቢ የመርዝ ጋዙን መከላከያ ጭንብሉን አሳየ። ሌሎችንም እንዲያስጠነቅቅ ምልክት ሰጠው። የልብ አውቀው ስተቢም ወዲያውኑ ተረዳው። ወደ ሰፈሩ ሮጦ ይሄዳል። እዛም እንደደረሰ የጋዝ ጭንብሉን በአፉ ይዞ በጩኸት ለማስረዳት ሞከረ። ወታደሮቹም የሚለውን ተረድተው ጭንብላቸውን አደረጉ። ከጥቂት ቆይታዎችም በኋላ የጀርመን ወታደሮች ገዳዩን ጋዝ ለቀቁ። በሰከንዶች ውስጥም አረንጓዴ ጭስ በጦር ሜዳው ላይ ተሰራጨ። ከጦር ሜዳውም አቅራቢያ አንድ ትንሽ ከተማ ነበር። ስተቢ እዛ በተቻለው መጠን ለማስረዳትና እንዲጠነቀቁ ለማድረግ ሞከረ። ነዋሪዎቹ መጀመሪያ ላይ አልገባቸውም ነበር። ከዛም ወደ ላይ ሲመለከቱ ሰማዩ አረንጓዴ እየሆነ እንዳለ ስተቢ ምን እያለ እንደሆነ ይገባቸዋል። የቤታቸውን በርና መስኮቶች በፍጥነት ይዘጋሉ። ፊታቸውንም በጭንብሉ ሸፈኑ። ስተቢም ሮበርትና ጋስተን በፈረስ እየጋለቡ እስኪደርሱ ድረስ በጩኸት ህዝቡን እያስጠነቀቀ ውጪ ቆየ። እነ ሮበርትም ስተቢን ይዘው ወደ አንዱ ቤት ገቡ። ለስተቢ የተሰራ ጭንብል ስላልነበር እሱን ከጋዙ ለመከላከል በጨርቅ ሸፈኑት። ጥቃቱ በመጨረሻ ሲያበቃ ጋዙም ሲጸዳ የመንደሩ ነዋሪዎች ከቤታቸው ወጥተው ህይወታቸውን ያተረፈውን ትንሹን ውሻ ስተቢን በአድናቆት ያዩታል። ከዛም ስተቢ ከዚያ ጊዜ ጀምሮ ከአንድ ተራ ወታደር በላይ ክብር ይሰጠዋል። ወደ ካምፑ ስንመለስ ከጀርመን ጥቃት በኋላ አንድ ወታደር እንደጠፋ ይነገራል። ምንም ያህል ቢጥሩ ማንም ሊያገኘው አልቻለም። ስተቢ ምን እየተከናወነ እንዳለ በከፊል ገብቶት እና ምርጥ የማሽተት ችሎታውን በመጠቀም የተጠመዱ ቦምቦችን ያከሽፋል። እናም በመጨረሻ የቆሰለ ወታደር በፍርስራሽ ስር ያገኘዋል። ወታደሩንም ያድነዋል። በስተቢ ድፍረት ምክንያት የአንድ ሰው ህይወት ይድናል። ብዙ ሳይቆይም የሮበርት ቡድን ወደ ሌላ የጦር ቀጠና ይዘዋወራል። እዛ ከመሄዳቸው በፊት አንድ ሴት የሚያምር በእጅ የተሰራ ጃኬት መሳይ ነገር ለስተቢ ሰጠችው። ጋስተንም ለስተቢ ተብሎ የተሰራ የጋዝ መከላከያ ማክስ ሰጠው። ከስንብቱ በኋላ ጀነራሉ እዙን እየመራ እናያለን። ጀርመኖችን ካሁን በኋላ ፊት ለፊት እንደሚገጥሟቸው ተናገሩ። ወደ ቦታውም ሲደርሱ ከባድ ውጊያ ተጀመረ። ስተቢ ግርግር ውስጥ በመሮጥ ስፍር ቁጥር የሌላቸውን ብዙ የቆሰሉ ወታደሮችን ታደገ። እንዲሁም በብልሃት ብዙ የጀርመን ወታደሮችን በአሜሪካ ወታደሮች አስማረ። በሌላ ጦርነት ስተቢ አንድ ወታደርን ከቦምብ ጥቃት ለማዳን ሲሞክር በቦምብ ፍንዳታው ራሱን ይጎዳል። ሮበርትም ስተቢን አንስቶ በፍጥነት ወደ ሐኪም ይወስዷል። ነገር ግን ዶክተሩ አከመውና ብዙ ሳይቆይ ስተቢ ወደ ዋናው ሆስፒታል ሄዶ የተሻለ ሕክምና ማድረግ አለበት ይላል። ሮበርት ከጓደኛውና ከታማኙ ስተቢ ተለይቶ ልቡ ተሰብሮ ነበር። ምናልባት ስተቢ ባይኖር ኖሮ ሮበርት አሁን ላይ ሬሳ ነበር። ለሮበርት ከባድ በሆነበት በዚያ ጊዜ ጋስተን ወደ ፈረንሳዮች ካምፕ እንዲመለስ ታዘዘ። ሮበርትም ስተቢ ከሄደ በኋላ ብዙ ጊዜውን ከጋስተን ጋር ነበር የሚያሳልፈው። አሁን ጋስተንም ሊሄድ ብቻውን ቀረ። ብቸኛ የሆነው ሮበርትም ለእህቱ አሁን ያለበት ሁኔታ የሚገልጽ ደብዳቤ ጻፈለት። ስተቢም በጣም ይናፍቀዋል። ብዙ ሳይቆይም በጭንቀትና ከመጠን ባለፈ ሐዘን ይታመሙ። ዶክተሩም ከመረመረው በኋላ የሮበርት ሁኔታ በጣም እንደከፋና ህይወቱ ብዙ ላትቆይ እንደምትችል ለጓደኛው ይነግሯል። ይህም በእንዲህ እንዳለ ከከተማው ርቆ የሚገኝ ሆስፒታል ውስጥ ስተቢ እያገገመ ነው። እግሩ ላይ የደረሰው ጉዳት እየተሻለው ነው። የስተቢ ልብ ግን አላረፈ። ሮበርትን ለማግኘት ቆርጦ ተነሳ። ረጅሙን ጉዞውን ጀመረ። በተራመደ ቁጥር የተጎዳው እግሩ ያመዋል፣ ግን መሄዱን ይቀጥላል። በጣም በመድከሙ ቢወድቅም እንደምንም ብሎ በመነሳት ጉዞውን ይቀጥላል። ለቀናትም በትግል ከተጓዘ በኋላ ስተቢ በስተመጨረሻ እዛ ይደርሳል። ሮበርትም የስተቢ መምጣት መንፈሱን አነቃቅቶት ትኩሳቱ ጠፋ። ከጥቂት ቀናት በኋላ ሮበርት እንደገና በሁለት እግሩ ቆመ። በእረፍታቸው ጊዜም ስተቢና የሮበርት ጓደኞች ወደ ፓሪስ ከሮበርት ጋር ይሄዳሉ። እዛም ደስ የሚሉ ቀናቶችን ያሳልፋል። በሄደበት
በሄደበት ሁሉ ሰዎች እስተቢን በአድናቆት ይቀበሉታል። በዚህ ጊዜም እስተቢ በጣም እንደታወቀ እንረዳለን። የጀግንነት ምልክት ሂሮ አድርገውታል። ጀነራሉም በእስተቢ ችሎታና አገልግሎት በመደመማቸው የእስተቢን ማዕረግ ወደ መኮንንነት ከፍ አደረጉለት። ሮበርትም እንዲሁ እድገት አገኘ። አሁን ላይ እስተቢ የካምፑ ከፍተኛ ማዕረግ ካላቸው ወታደሮች መካከል አንዱ ነው። ወታደሮቹም ያከብሩታል። ከዛም ጋስተን ተመልሶ በመምጣት ሁለቱንም ሞቅ አድርጎ ሰላምታ ይሰጣል። ሶስቱም ከቡድናቸው ጋር የቡድን ፎቶግራፍ ይነሳሉ። በሀገሪቷን በብዛት የሚታተመው ጋዜጣ ላይ እስተቢ ይለጣል። እስተቢ የብሔራዊ ጀግና ሆኖ በመጨረሻ የአሜሪካ የፈረንሳይ ወታደሮች አብረው በመሆን በጣም ከባድ የሆነ የመልሶ ማጥቃት ጦርነት ጀመሩ። እነ ሮበርትና ጋስተን የጀርመን ምሽጎችን ቀርበው ሲያዩ ጠላት ፈጽሞ እዛ የለም። አንድ ወታደር ደስ የሚል ዜና ይዞ ይመጣል። እናም የጦርነቱ ፍጻሜ ሳይደርስ አይቀርም ማለት። በማግስቱም ጠዋት የተኩስ አቁም ስምምነት ለማድረግ መንግስት መወሰኑን ነገራል። ኮማንደሩም መጥቶ እውነት እንደሆነ አረጋገጠላቸው። ሮበርት፣ ጋስተን ሁሉም በደስታ አበዱ። ለአመታት ደም ከፈሰሰ በኋላ በመጨረሻ እነሱ ቀርተው ወደ ቤታቸው ሊሄዱ ላጧቸው ጓዶቻቸው ሐዘን ለእነሱ ሐሴት ተሰማቸው። ነገር ግን የተኩስ አቁም በይፋ ተግባራዊ ከመሆኑ በፊት ጀርመኖች የበቀል ድንገተኛ ጥቃት ይፈጽማሉ። ትርምስ እንደገና ተነሳ። እናም የሁለቱም ተቀናቃኝ ወታደሮች በአንድ የመጨረሻ ኃይላቸው ተዋጉ። ሮበርትም ምንም ሳያንገራግር ከእስተቢ ጋር ጋስተንን ተከተለው። ከጥቂት እርምጃዎችም በኋላ ሮበርትም ጋስተንን ከሁለት የጀርመን ወታደሮች ጋር ተፋጦ አየው። እናም ጋስተንን ለማዳን ሊተኩስ ሲል የአዋጅ ድምጽ ይሰማል። የተኩስ አቁም ስምምነት አሁን ታውጇል የሚል ነበር። የጀርመን ወታደሮችን በቀስታ ጠመንጃውን አስቀምጠው እጅ ሰጡ። ሮበርትም ሰዓቱን ሲያይ 5 ሰዓት አናቱ ላይ ነው። በመጨረሻም ጦርነቱ አብቅቷል። እስተቢ፣ ሮበርት እና ጋስተን ወደ ቤታቸው ሊመለሱ እናም በድጋሚ ደስታ በደስታ ይሆናል። ነገር ግን እነ ሮበርት ከመሄዳቸው በፊት የቆሰሉ ወታደሮች እንዳሉ ፈለጉ። በእስተቢ መማሽተሽ ችሎታ እየተመሩ ከዛ ሮበርት መሬት ላይ የሆነ ነገር አየ። የወታደር ኮፍያውም ላይ የቤስት ፍሬንዱ ስም ተጽፎበት ነበር። እንደሞተ ሲረዳ በጣም አዘነ። ከቀብሩ በኋላ ጋስተን ደስ በሚል መልኩ ሮበርትን ተሰናብቶ እስተቢ እና ሮበርት እንዲሁ ወታደሮቹ ወደ ሀገራቸው ሄዱ። መርከባቸው በመጨረሻ ሀገራቸው ስትደርስ ብዙ ህዝብ ሊቀበላቸው ወጥቶ ነበር። ለወታደሮቹም ብቻ አይደለም፣ ለወታደሩ እስተቢም ጭምር ነው። እስተቢም ከሮበርት ጎን በኩራት ከመርከቧ ወረደ። እንደ የጦር ጀግና በሚያምር መልኩ ሰላምታ ሰጠ። እስተቢ አሁን ላይ በጣም የተከበረ ውሻ። በዛም ጊዜ የተነሳው እውነተኛ ፎቶ ይሄ። የእስተቢ ታሪክ ልብ ወለድ አይደለም፣ እውነተኛ እንጂ። እስተቢ በ17 ጦርነቶች ከተዋጊዎች ጋር ተዋግቷል። ጥፍር ቁጥር የሌላቸው የቆሰሉ ወታደሮችንም አትርፏል። እና ይሄ ውሻ በብዙዎች ባይወደድ አያስገርምም? ሰብስክራይብ ማድረጋችሁን እንዳረሱ። ይመቻችሁ። እኔም ይመቸኝ።